ጤና ይስጥልኝ ውድ ቤተሰቦች ቻናሌ ተከታታዮች እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ እንግዲህ አንድ የኬክ አይነት ላሳያችሁ አስቤያለሁ። ይሄም ቨርቲካል ኬክ ይባላል። ከዚህ በፊት አይታችሁት እንደሆነ አላቅም፣ ግን ቀጥ ያለ ኬክ አይነት ማለት ነው። እንደሱ አይነት ኬክ ነው ዛሬ የማሳያችሁ። እዚህ ጋር እንደምታዩት ኬኩን ጋግሬ መጥቻለሁ እና በ6 ሴንቲሜትር በማስመሪያ ለክቼ ወደ ታች በቁመቱ እንቆርጠዋለን ማለት ነው። 6 ሴንቲሜትር እንደ መቁረጡን እንደፈለጋችሁ ማድረግ ትችላላችሁ። ምክንያቱም ሰፋ ያለ አጠር ያለ ኬክ ከፈለጋችሁ እንደዛ ማሳነስ ትችላላችሁ ቁጥሩን፣ ወይንም ሴንቲሜትሩን ከፍ ማድረግ ትችላላችሁ ማለት እንደየፍላጎታችሁ። እኔ በ6 ሴንቲሜትር እንደዚህ ቆርጬዋለሁኝ። ሳለያየው እንደዚሁ እንዳለ ክሬም እናደርግበታለን። ያዘጋጀሁት ፒንክ ክሬም ነው። እንደምታዩት ስትሮበሪ ጣዕም ያለው ፒንክ ኬክ ነው። እሱን አሁን እንደምታዩት ሁሉንም እንደዚህ መለያየት ይቻላል ማለት ነው። ስለቆረጥኩት ቀድሜ የመጀመሪያውን መጀመሪያ መሀል ላይ ጠቅልዬ አንዱን አስቀምጬ ነበር። ከዛ ሌሎቹን እንግዲህ እያነሳው ዙሪያውን እናለብሰዋለን ማለት ነው። አሁን የምቀጥለው የሁለተኛውን ሳደርግ መጨረሻ ላይ የምትተርፈዋለች አይደለ? ከመጨረሻዋ ጋር ነው ሄጄ አሁን እንደዚህ ሳደርግ የመጨረሻው ጋር አገናኝቼ ነው የምቀጥለው ማለት ነው። ኬኩ እስከሚያልቅ ድረስ ያዘጋጀነው ኬክ እስከሚያልቅ ድረስ እንደዚህ እንጠቀልለዋለን። ከዛም እንዲይዝልን ትንሽ በላስቲክ እንደዚህ ስር አድርጌው ነበረ። አሁን ክሬም አደርግበታለሁ። እንደምታዩት በጣም የሚያምር የኬክ አይነት ነው። ቨርቲካል ኬክ ይባላል። ከዚህ በፊትም ሰርቼዋለሁ በነገራችን ላይ። እንደዚሁም የዛፍ ቁራጭም ማለት ትችላላችሁ። ልክ የዛፍ ቁራጭ መልክ ሰታችሁ የምትሰሩትም የኬክ አይነት ነው። እኔ በእንደዛ አይነት መልክ ከአንድ ዓመት በፊት የዛሬ 1 ዓመት ሰርቼው ነበረ ይሄን ኬክ ማለት ነው። እሱንም እዚህ ጋር አስገባላችኋለሁ። እንደምታዩት ይሄን ኬክ ከ1 ዓመት በፊት የሰራሁትኝ እንደምታዩት የዛፍ ቁራጭ ነው የሚመስለው። የተጠቀምኩትም ክሬም ያንን እንዲመስል አድርጌን የተጠቀምኩት። ከዚህ በፊት ካላያችሁት ገብታችሁ እንድታዩት ወይንም ከዚህ ከታች ሊንክ አደርግላችኋለሁ። አሁን ይሄኛውን እንደምታዩት በነጭ ክሬም ነው ያደረኩትኝ። አይንፋ ቀለል ያለ ኬክ ለማድረግ በጣምም ነው የሚያምረው። ይሄ ቅርጽ በጣም ነው የወደድኩትኝ እኔ። በጣም የሚያምር የኬክ ቅርጽ ነው። ከላይም እንዳያችሁት ፒንኩ በጣም ውበት ሰጥቶታል። አሁን ይሄንን ካለበስን በኋላ ፍሪጅ እናስቀምጠውና የተወሰነ ሰዓት ክሬሙ ፌስት እስኪሆንልን ድረስ አስቀምጠነው ደግሞ ተመልሰን እንቆርጠዋለን። እዚህ ጋር ትንሽ ስትሮይዝል አደርግበታለሁኝ። ፒንክ ስትሮይዝል የኬክ ስትሮይዝል ነው። እሱን አደርግበትና ደግሞ ተመልሰን ስቆርሰው ደግሞ እንገናኛለን።